ታሪካችን የሚጀምረው ኖቫ በምትባል አንዲት የሁለተኛ ደረጃ ተማሪ ሲሆን እሷም ትምህርት ቤት ውስጥ በጣም ቆንጆ ለሆነው ሁጎ ለተባለ ልጅ ከፍተኛ የፍቅር ስሜት እንዳላት እንረዳለን። ትምህርት ቤት ውስጥ የሚካሄደው የአዲስ ዓመት ፓርቲ ከቤት ለመውጣት ስትዘጋጅ እንመለከታለን። ቆይ ከዛ በፊት አሁን ላይ 900 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በዚህ ጊዜ አየሩ በጣም ስለሚበርድ እናቷ ከጂንስ ሱሪዋ በላይ ተጨማሪ ሱሪ እንድትለብስ ታደርጋታለች። በዚህም ኖቫ በጣም ተናዳ ሱሪውን ትምህርት ቤት ስትደርስ ለማውለቅ በማሰብ አይሪስ የተባለች የቅርብ ጓደኛዋን እርዳታ እንደምትጠይቅ እናያለን። ይህ በእንዲህ እንዳለ በትምህርት ቤቱ መጫወቻ ስፍራ ኤንዞ የተባለ ልጅ በጉልበተኞች ተገዶ ሲጣላ እንመለከትና በድንገት ርዕሰ መምህሩ ሲመጡ ሁሉም በፍርሃት ይበተናሉ። ኤንዞ ለመደበቅ ሲሮጥ በችኮላ ከኖቫ ጋር ይጋጫል። ኖቫ ሱሪዋን በማውለቅ ላይ ስለነበረች ሁለቱም በጣም በሚያሳፍር ሁኔታ መሬት ላይ ይወድቃሉ። ርዕሰ መምህሩ በዚህ ሁኔታ ሆነው ሲመለከታቸው በጣም ተናደው ምን እያደረጉ እንደሆነ ሲጠይቁ እነሱም ለማስረዳት ከመቻላቸው በፊት ሁጎ ይመጣል። ሁኔታውን ስንመለከት ሁጎና ኤንዞ በጣም የቅርብ ጓደኛሞች መሆናቸውን እንረዳለን። ሁጎ ርዕሰ መምህሩን ለማረጋጋት ቢችልም ኖቫና ኤንዞ ለጠዋቱ ሰልፍ የጥፋተኝነት ማረጋገጫ ደብዳቤ እንዲጽፉ ይታዘዛሉ። ከጥቂት ጊዜ በኋላ ኤንዞ ኖቫን የእሱን ደብዳቤ ጭምር እንድትጽፍለት ያስገድዳትና አብረው ተቀምጠው እየጻፉ በድንገት የርችት ብርሃን ሰማዩን ያበራዋል። ይህን የሚያምር ትዕይንት ስታይ ኖቫ በጣም ተደስታ ለኤንዞ መልካም አዲስ ዓመት ትመኝለታለች። ነገር ግን ባልተጠበቀ ሁኔታ ሁልጊዜም ቀዝቃዛ የሆነው ኤንዞ መልካም አዲስ ዓመት ብሎ ሲመልስላት በጣም ትገረማለች። ነገር ግን ኖቫ ከቤተሰቦቿ ጋር እያከበረች ቢሆንም ኤንዞ ግን ሙሉ በሙሉ ብቻውን መሆኑን እንረዳለን። በማግስቱ ጠዋት ኖቫ የጻፈችለትን ደብዳቤ ለኤንዞ ስትሰጠው በሰልፉ ላይ ርዕሰ መምህሩ ኤንዞን ደብዳቤውን እንዲያነብ ወደ መድረክ ይጠሩታል። ነገር ግን ኤንዞ በስህተት ከራሱ ደብዳቤ ይልቅ የኖቫን ደብዳቤ ያወጣል። በደብዳቤውም ውስጥ ልብሷን ስትቀይር እንደተያዘች መጻፏን እንረዳለን። እሱም ለሙሉ ትምህርት ቤቱ በከፍተኛ ድምፅ ሁሉም ሴቶች እንዲህ አይነት ስህተት እንዳይሰሩ መናገር እፈልጋለሁ፣ ልብሳችሁን ቁጥቋጦ ውስጥ ሳይሆን እቤታችሁ ቀይሩ ብሎ ያነበዋል። ይህንን የሰሙ ተማሪዎች በሙሉ መሳቅ ስለጀመሩ ኖቫ በጣም ታፍራለች። ከጥቂት ቀናት በኋላ ኤንዞ የብስክሌቷን ጎማ ስላፈነዳው ኖቫ ትምህርት ቤት ታረፍዳለች። በዚህም የተነሳ ንግግር የማድረግ እድሏን ታጣና የአክስቷ ልጅ ቴያ ቦታውን ትወስድባታለች። ኖቫ የተናደዱት መምህሯ ወደ እሷ ሲመጡ ስታይ በፍጥነት ራሷን እንደሳተች ታስመስላለች። መምህሯ በጣም ደንግጠው ሁጎ ኖቫን ተሸክሞ ወደ ነርስ ክፍል እንዲወስዳት ይነግሩትና እዚያ ድርሷት ሲወጣ ፈገግ ብሎ በሚቀጥለው ጊዜ ሌላ የተለየ በሽታ አስቢ ይላታል። ከጥቂት ጊዜ በኋላ ኖቫ ወደ ሁጎ የፒያኖ ውድድር ለመሄድ ስትዘጋጅ የፍቅር ስሜቷን ለመግለጽ አንድ የፍቅር ዘፈን በካሴት ላይ ትቀዳለች። በመንገድ ላይ ያለች በድጋሚ ከኤንዞ ጋር ትጋጭና ቦርሳቸው መሬት ላይ ስለሚወድቅ በችኮላ የሁለቱንም ዕቃዎች ተቀያይረው ያነሳሉ። ኖቫ ውድድሩ ቦታ ስትደርስ ካሴቱ እንደሌላትና በምትኩ የኤንዞን የኮንሰርት ትኬት እንደያዘች ትረዳለች። በተመሳሳይ ጊዜ ኤንዞ ከራሱ ትኬት ይልቅ የእሷን ካሴት እንደያዘ ማወቁን እንረዳለን። ኖቫ ካሴቷን ለመመለስ ኤንዞን ታገኘዋለች። ነገር ግን እሱ ይህ የራስሽ መሆኑን እንዴት አውቃለሁ ብሎ ይጠይቃታል። እሷም በፍጥነት በማሰብ አንደኛው ዘፈን ላይ ምልክት እንዳደረገች ትነግረዋለች። እሱም የትኛው እንደሆነ ሲጠይቃት በቀስታ እወድሃለሁ የሚለው መሆኑን ትነግረዋለች። በዚያው ቅጽበት ሁጎ መጥቶ ይህንን ሲሰማ የፍቅር ስሜቷን ለኤንዞ እየነገረችው እንደሆነ አስቦ በስህተት ይረዳል። ይህንን የሰሙ ሌሎች ልጆችም በኖቫ ላይ መቀለድ ሲጀምሩ ኤንዞ በብርድ ስሜት ተመልክቷት አንቺን የመሰለች ሴት መቼም አልወድም ብሏት ጥሏት ይሄዳል። በዚህም ኖቫ ልቧ በጣም ይሰበራል። ነገር ግን ያዘነችው በኤንዞ ቃላት ሳይሆን ሁጎ ስለሷ ምን አስቦ ይሆን ብላ በመጨነቋ መሆኑን እንረዳለን።
በዚያው ቀን አመሻሽ ላይ ኖቫና ጓደኛዋ አይሪስ በድብቅ ወደ መምህሯ ክፍል ገብተው በመቀመጫ ሰሌዳው ላይ ከኖቫ ስም አጠገብ የሁጎን ስም ይጽፋሉ። ኖቫ በመጨረሻም ከምታፈቅረው ልጅ አጠገብ ልትቀመጥ ነው ብላ በማሰብ በጣም ተደስታ ስሟ እስኪጠራ ትጠብቃለች። ነገር ግን መምህሯ ስሟን ከጠሩ በኋላ ቀጥሎ የጠሩት የሁጎን ሳይሆን የኤንዞን ስም ነው። እሱም አጠገቧ ሲቀመጥ በክፉ አይን እያያት ይህን ሆን ብለሽ እንዳደረግሽው አውቃለሁ ይላታል። በመቀጠልም አሁን እዚህ ስለተቀመጥሽ የኔን ሕግ መከተል አለብሽ፣ አታፍጠጭብኝ፣ እንዲሁም አታናግሪኝ ብሎ ያስጠነቅቃታል። በቀጣዩ ቀን መምህሯ ኖቫ፣ ኤንዞ እና ሁጎ በአንድ የክፍል ፕሮጀክት ላይ አብረው እንዲሰሩ ይጠይቋቸዋል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን እየሰሩም ሳለ ኤንዞ የምታለቅስ ሴት ምስል ስሎ ልክ እሷን እንደምትመስል ለኖቫ ይነግራታል። ከትንሽ ቆይታ በኋላ የሙዚቃ መምህሯ አዲስ የትምህርት ቤት ሬዲዮ ጣቢያ መከፈቱና ተማሪዎች ለመሳተፍ በቡድን በመሆን አዲስ ዘፈን መስራት እንዳለባቸው ሲያሳውቁ ኖቫ ከኤንዞ ጋር ስትመደብ፣ ሁጎ ግን በሌላ ቡድን ውስጥ ይሆናል። በዚህም በጣም የተናደደው ኤንዞ የራሱን ዘፈን እንደሚሰራ በመናገር ከሷ ጋር ለመስራት ፈቃደኛ ሳይሆን ይቀራል። ኖቫ በጣም ተስፋ ቆርጣ የግጥም ሀሳብ ለማግኘት ብትሞክርም ምንም አይነት መነሳሳት ታጣለች። ነገር ግን በማግስቱ መጫወቻ ስፍራውን እያጸዳች ሳለ ከሙዚቃ ክፍሉ የሚመጣ በጣም የሚያምር የጊታር ዜማ ትሰማለች። ዜማውን በጣም ስለወደደችው ወዲያውኑ ግጥም ትጽፍለታለች። ግጥሙን ለኤንዞ ስታሳየው ጊታሩን ሲጫወት የነበረው እሱ ራሱ እንደነበረ ትረዳለች። ዘፈናቸው ለሬዲዮ ጣቢያው ስለተመረጠ ኖቫ በጣም ትደሰታለች። ሁለቱም ትንሽ እየተግባቡ ይመጡና እሱም በቀልድ የከረሜላ ላስቲክ ራሷ ላይ አድርጎ ፈገግ ያሰኛታል። አንድ ቀን ከሰዓት በኋላ መምህሯ ስለሌሉ ተማሪዎች አስፈሪ ፊልም ለማየት ይወስናሉ። ኖቫ በጣም ብትፈራም ኤንዞ ግን ይበልጥ ሊያስፈራራት ይሞክራል። በድንገት መምህሯ መስኮት ላይ ብቅ ብለው ስለሚያዟቸው ሁሉንም ተማሪዎች ይቀጣሉ። ከዚያም የወላጅና መምህራን ስብሰባ ሲደርስ ኤንዞ ስራ የሚበዛባቸው ወላጆቹን መጥራት ስለማይፈልግ የውሸት ወላጆችን ይዞ ይመጣል። ነገር ግን ትክክለኛው አባቱ ትምህርት ቤት ሲመጡ እቅዱ ሙሉ በሙሉ ይበላሻል። እሱም ተይዞ በሁሉም ሰው ፊት ይገሰጻል። የኖቫ ወላጆች ልጃቸው ከረባሽ ልጅ አጠገብ እንደምትቀመጥ ሲያውቁ መምህሯ ቦታዋን እንድትቀይር ይጠይቃሉ። ነገር ግን ኖቫ ለኤንዞ ጥብቅና ትቆማለች። ለሁሉም ሰው ሙሉ ነጥብ ሳገኝ ይሄ የመጀመሪያዬ ነው፣ ይሄም የሆነው እሱ ስለረዳኝ ነው፣ አብሬው መቀመጥ እፈልጋለሁ ትላለች። ይህንን ቃሏን ሲሰሙ ኤንዞ በጣም ተገርሞ ጥብቅና ስለቆመችለት በጣም ደስ ይለዋል። በማግስቱ ኖቫ ለትምህርት ቤቱ የቅርጫት ኳስ ቡድን ትመረጣለች። ነገር ግን እሷ መጫወት እንደማትችል እንረዳለን። ስለዚህ ጓደኛዋ ሁጎን እንዲያስተምራት እንድትጠይቅ ሀሳብ ታቀርብላታለች። ሁጎ ሊረዳት ቢስማማም ወዲያውኑ በርዕሰ መምህሩ ስለሚጠራ ኤንዞ በሾፓን የሙዚቃ ካሴት ምትክ የኖቫን ልምምድ እንዲያስቀጥል ይጠይቀዋል። ኤንዞ ኖቫ በጥሩ ሁኔታ ልምምድ እያደረገች እንዳልሆነ ሲያይ ሊያሾፍባት ይሞክራል። መጀመሪያ ላይ የእሱን እርዳታ አሻፈረኝ ብትልም ነገር ግን ሌሎች ተማሪዎች ሲሱቁባት ከሰማች በኋላ ተስማምታ እንዲያስተምራት ትፈቅድለታለች። ይህ በእንዲህ እንዳለ ኖቫ ለሁጎ ልትገዛለት የምትፈልገው ውድ ቸኮሌት ስታይ ጓደኛዋም ገንዘብ አዋጥታ እንድትገዛው ትረዳታለች። የትምህርት ቤቱ የስፖርት ውድድር ቀን ሲደርስ ሁጎ በሩጫ ያሸንፋል። እንዲሁም አይሪስ በከፍታ ዝላይ ታሸንፋለች። ከዚያም የኖቫ ቅርጫት ኳስ ጨዋታ ተራ ሲደርስ ቡድኗ በአንድ ነጥብ እየተመራ ጥቂት ሴኮንዶች ብቻ ሲቀሩት ኳሷ ወደ ኖቫ ትመጣለች። ኖቫ በጥልቀት ተንፍሳ ኳሷን ስትወረውር ኳሷ ቀጥታ ቅርጫት ውስጥ ስለገባች ቡድኗ ያሸንፋል። ይህንን ያየው ሁጎ ለኤንዞ ለእሷ ድል ግማሹ ምስጋና ላንተ ይገባሃል ይለዋል። ቀጥሎ ባለ 3 እግር ሩጫ ሲጀመር ኖቫ፣ ኤንዞ እና ሁጎ በአንድ ቡድን ውስጥ ይሆናሉ።
ውድድሩ ላይ ወደ ኋላ እየቀሩ ስለነበር ሁለት ወንዶች ኖቫን ወደ ላይ አንስተው በመሸከም የማጠናቀቂያውን መስመር አልፈው ውድድሩን ያሸንፋሉ። ከጥቂት ጊዜ በኋላ ኖቫ ውዱን ቸኮሌት ለኤንዞ ሰጥታው ለሁጎ እንዲሰጥላት ስትጠይቀው ይህንን ሲያይ የኤንዞ ፈገግታ ወዲያውኑ ይጠፋል። በጣም ተስፋ ቆርጦ ሁጎን መቼ መውደድ እንደጀመረች ሲጠይቃት እሷም ከ7ኛ ክፍል ጀምሮ እንደሆነ ስትነግረው ቸኮሌቱን ወንበር ላይ ትቶ ጥሏት ይሄዳል። ከዛ በኋላ ኤንዞ እንደገና ቀዝቃዛና ደረቅ ይሆንባታል። በቅርቡም ተማሪዎች ዋና ትምህርታቸውን መምረጥ ይኖርባቸዋል። ሁጎ የስነ ጥበብ ትምህርት ስለመረጠ ኖቫም ስነ ጥበብን ትመርጣለች። ነገር ግን ኤንዞ በጣም ጎበዝ የሳይንስ ተማሪ ቢሆንም እሱም ስነ ጥበብን ሲመርጥ ሁሉም ሰው በጣም ይገረማል። ቤተሰቦቹ በውሳኔው በጣም ይናደዳሉ። ይህንን ያየችው ኖቫ ለአያቶቹ የስነ ጥበብ ትምህርቶችን በጣም ጠቃሚ እንደሆኑ በማስረዳት ስትከላከልለት ኤንዞም በእርዳታዋ በጣም ያመሰግናታል። ነገር ግን ሁጎ ሀሳቡን ስለቀየረ ኖቫ መጥፎ ዜና እንደምትሰማ እንረዳለን። ሁጎ ወደ ሳይንስ ክፍል ተቀይሮ ኖቫ በዚህ በጣም ታዝናለች። ነገር ግን ኤንዞ በውስጡ በጣም ተደስቶ አንድን ልጅ ለመከተል ብላ እንዲህ አይነት ትልቅ የህይወት ውሳኔ ትወስን እንደሆነ ፊት ለፊት ይጠይቃታል። ይህንን ስናይ እሱ እራሱ ለእሷ ብሎ ልክ እንዲህ አይነት ውሳኔ መወሰኑን እንረዳለን። ጊዜ ያልፍና የኖቫ የልደት ቀን ሲደርስ ጓደኞቿ በኬክና በዘፈን ሰርፕራይዝ ያደርጓታል። ሁጎ በጣም የምትወዳቸውን የሃሪ ፖተር መጽሐፍቶች ስብስብ በሚያምር ሁኔታ ጠቅልሎ ይሰጣታል። ሁኔታውን ስንመለከት ኤንዞም ተመሳሳይ ስጦታ ገዝቶላት እንደነበር እንረዳለን። ነገር ግን የእሷን ደስታ ሲያይ ስጦታውን ላለመስጠት ይወስናል። ከጥቂት ጊዜ በኋላ ትምህርት ቤቱን ለቃ የምትሄደው የሙዚቃ መምህርት ኖቫን የትምህርት ቤቱን ኦፊሴላዊ ዘፈን እንድትጽፍ ትጠይቃታለች። ነገር ግን ኖቫ ግጥሞቿ ምንም አይነት ስሜት እንደሌላቸው ስለተሰማት ትቸገራለች። ዘፈኑ ለመስራት ወደ ባዶው የሬዲዮ ጣቢያ ገብታ ቀላል ዜማዋን በከፍተኛ ድምፅ ስትዘፍን እዚያ ተኝቶ የነበረው ኤንዞ ይነቃል። እሱም በድምጿ መጥፎነት ሲያሾፍባት ኖቫ በጣም ተናዳ ትከራከረዋለች። ነገር ግን በድንገት አዳልጧት በላዩ ላይ ስትወድቅ ከንፈሮቻቸው ይነካካሉ። ሁለቱም ሙሉ በሙሉ ደንግጠው ወደ ኋላ ሲያፈገፍጉ በዚያው ቅጽበት ሁጎ በሩን ያንኳኳል። መታየት ስለማይፈልጉ ይደበቃሉ። ነገር ግን ሁጎ ክፍሉን ባዶ ሆኖ ሲያገኘው በሩን ከውጭ ቆልፎባቸው ውስጥ ይዘጋባቸዋል። ጊዜውን ለማሳለፍ ኤንዞ የኖቫን ግጥሞች መዝፈን ሲጀምር ድምፁ በጣም አስገራሚ ነበር። በዚህም ኖቫ ዘፈኑን በተሻለ ሁኔታ እንድትሰራ ሊረዳት እንደሚችል ትረዳለች። ስለዚህ በቃላቶቿ ውስጥ እንዴት ተጨማሪ ስሜት ማካተት እንደምትችል ያስተምራታል። በመጨረሻም ቁልፉን አግኝተው ሲወጡ ዝናብ እየዘነበ ስለነበር በአንድ ዣንጥላ ላይ እየተጠለሉ በብስክሌት አሳፍሮ እቤቷ ያደርሳታል። በማግስቱ የኖቫ ዘፈን የትምህርት ቤቱን ውድድር ያሸንፋል። መምህሯን በጣም ከመደሰቷ የተነሳ ኖቫና ኤንዞ ለዓመታዊው ዝግጅት የትምህርት ቤቱን የሙዚቃ ቡድን እንዲመሩ ትጠይቃቸዋለች። ኖቫ በጣም መጥፎ ዘፋኝ ስለሆነች በፍርሃት ተውጣ ኤንዞ እንዲያስተምራት ትለምነዋለች። በሙዚቃ ክፍል ውስጥ በየቀኑ አብረው ልምምድ ያደርጋሉ። የዝግጅቱ ቀን ሲደርስ ኖቫ በጣም ትፈራለች። ነገር ግን ኤንዞ ከኋላ የሆነች ብቻ ዘምሪ ብሎ ሲያንሾካሽኩላትና እሷም እሱን ተከትላ ስትዘፍን ዝግጅታቸው በከፍተኛ ስኬት ይጠናቀቃል። የትምህርት ቤቱ እረፍት ሲጀምር ኖቫ የቤተሰቦቿን የሲዲ ሱቅ በመጠበቅ ታግዛለች። ነገር ግን አንድ ቀን አንዳንድ ጉልበተኞች ወደ ሱቁ መጥተው ሊያስቸግሯት ይጀምራሉ። ኤንዞ በትክክለኛው ሰዓት ደርሶ እሷን ለመከላከል ሲጣላቸው ኖቫ ግን ለማገዝ ስትሞክር በስህተት ኤንዞን ትመታዋለች። በጣም መጥፎ ስሜት ስለተሰማት በቁስሎቹ ላይ መድኃኒት ለማድረግ ወደ ቤቷ ትወስደዋለች። እያከመችው እያለች በድንገት አባቷ ወደ ቤት ስለሚመጣ ኖቫ በፍጥነት ኤንዞን ልብስ ማስቀመጫዋ ውስጥ ትደብቀዋለች። አባቷ ጠርጥሮ ሊያገኘው ሲል እሷ እሱን ደብቃ ለማቆየት ስትሞክር ሁለቱም ተንከባለው አልጋዋ ላይ ይወድቃሉ። አባቷ በዚህ ሁኔታ ሲያያቸው በጣም ይናደዳል። በተለይም ኤንዞን የውሸት ወላጆችን ወደ ትምህርት ቤት ያመጣው ልጅ መሆኑን ሲያውቅ ቁጣው ይጨምራል።
ኖቫ ማልቀስ ትጀምርና ኤንዞ እሷን ሊያድን ሲሞክር እንደተጎዳ ታስረዳለች። ይህንን ሲሰማ የአባቷን ንዴት ወዲያውኑ ይጠፋና ኤንዞ በሂሳብ ትምህርት በጣም ጎበዝ መሆኑን ሲያውቅ በእረፍት ጊዜው ኖቫን እንዲያስተምራት ይጠይቀዋል። ብዙም ሳይቆይ የሁለተኛ ደረጃ ትምህርት ቤት የመጨረሻው ሴሚስተር ይደርሳል። ኖቫ በመጨረሻም ለሁጎ የፍቅር ደብዳቤ ትጽፋለች። ከትምህርት በኋላ ታገኘዋለች። ነገር ግን በጣም ከመፍራቷ የተነሳ ደብዳቤው ለሱ እንዳልሆነ ስትነግረው ሁጎ በጣም ተስፋ ቆርጦ ፊቱ ይቀየራል። በኋላም ደብዳቤውን በድብቅ መጽሐፍ ውስጥ ታስገባና ከመሄዱ በፊት መጽሐፉን ትሰጠዋለች። ጊዜ ያልፍና ሁሉም ጓደኛሞች በአንድ ከተማ ውስጥ ወደሚገኙ የተለያዩ ኮሌጆች ይገባሉ። የስንብት ፓርቲ አዘጋጅተው ለወደፊት ራሳቸው የሚሆን መልእክት የያዘ መያዣ መሬት ውስጥ ይቀብራሉ። ታሪኩ ወደ ኋላ ተመልሶ ሲያሳየንም ሁጎ የኖቫን ደብዳቤ እያነበበ እንደሆነ እንረዳለን። ሁኔታውን ስንረዳ እሱም እንደሚወዳት እናያለን። ነገር ግን የፍቅር ስሜቱን ኮሌጅ ከገቡ በኋላ ሊነግራት ወስኖ እንደነበርም እንረዳለን። የኮሌጅ ህይወት ሲጀምር ሁጎ ኖቫን ወደ መኝታ ክፍሏ እቃዎቿን እንድታስገባ ይረዳታል። አዲሷ የክፍል ጓደኛዋም ካያም ወዲያውኑ ሁጎን እንደምትወደው እንረዳለን። ከትንሽ ቆይታ በኋላ ኤንዞ ለኖቫ ደውሎ አዲሱን ስልክ ቁጥሯን ባለመስጠቷ እያሾፈባት የጋራ የራት ፕሮግራም ያዘጋጃል። በራቱ ላይ ሁጎ ኖቫን ካጠገቡ እንድትቀመጥ ያደርጋል። ሁሉም ሰው እንደገና አብሮ በመሆኑ በጣም ይደሰታል። ኖቫና ኤንዞ አብረው ብዙ ጊዜ ማሳለፍ ይጀምራሉ። እሱም እሷና የክፍል ጓደኛዋን ለምሳ ይጋብዛቸዋል። ኖቫ ሁጎ ምን ያህል ቆንጆ እንደሆነ ስታወራ ሲሰማ በቅናት ስሜት ትንሽ ይናደዳል። ኖቫ ትኩስ ምግብ በልታ ምላሷን ስትቃጠል ልክ እንደ ታላቅ ወንድም ይቆጣታል። ይህንን ያየችው የክፍል ጓደኛዋ የፍቅር ጓደኛሞች መሆናቸውን ስትጠይቃቸው ኖቫ በፍጥነት እረ አይደለም እኛ ልክ እንደ ወንድምና እህት ነን ስትል ይህ ንግግሯ ኤንዞን በጣም እንዳናደደው እንረዳለን። ኖቫ ለኤንዞ የሙዚቃ ባንድ እንዲጀምሩ ሀሳብ ታቀርብለታለች። መጀመሪያ ላይ ፍላጎት የሌለው ቢመስልም ነገር ግን በማግስቱ የባንዱን አባላት ይፈልጋል። ይህ በእንዲህ እንዳለ ሁጎ ከኖቫ ጋር ብዙ ጊዜ ማሳለፍ ይጀምራል። በጣም ሲበርዳትም ጃኬቱን አውልቆ ይሰጣታል። ጓደኞቿ እሱ የእሷን ትኩረት ለመሳብ እየሞከረ እንደሆነ ቢነግሯትም ኖቫ ግን ግራ ትጋባለች። እሱ ቢወዳት ኖሮ ለደብዳቤዋ መልስ ይሰጣት ነበር ብላ በማሰብ ፍቅሯን የገለጸችለትን ሌላ ሴት ሲመልስላት አይታ ፍርሃት ስለሚይዛት የራሷን ስሜት ላለመንገር ትወስናለች። ኤንዞ በስልክ ስታወራው ከድምጿ ብቻ በጣም እንዳዘነች ይረዳል። መድኃኒት ይዞላት ወደ መኝታ ክፍሏ ቢመጣም የጥበቃ ሰራተኛዋ ስለማታስገባው ካያ መድኃኒቱን ተቀብላ ለኖቫ ታደርስላታለች። ከጥቂት ቀናት በኋላ ኤንዞ ለኖቫ በጣም የምትወደው ዘፋኝ የኮንሰርት ቲኬት ይሰጣታል። የኮንሰርቱ ቀን ኖቫ የሁጎን የሙዚቃ ክለብ ዝግጅት መታደም ስለነበረባት በጣም ተጨንቃ ግራ ትጋባለች። በመጨረሻም ኤንዞ የሰጣትን የኮንሰርት ቲኬት ታጠፋዋለች። ጓደኛዋ አይሪስም ይህ ምልክት ስለሆነ ሄዳ ሁጎን መደገፍ እንዳለባት ትነግራታለች። ነገር ግን ኖቫ ቃሏን ማጠፍ መጥፎ ስሜት ስለፈጠረባት ለሁጎ ደውላ ወደ ዝግጅቱ መምጣት እንደማትችል ትነግረዋለች። መጀመሪያ ቃል የገባችው ለኤንዞ ስለነበር ሁጎ ልቡ በጣም ይጎዳል። ኖቫ ኤንዞን ለማግኘት ወደ ኮንሰርቱ ስፍራ ትሮጣለች። ትኬቶቹን እንዳጠፋችው ብታስረዳውም እሱ ግን ምንም አልተናደደም። ይልቁንም እሷ በመምጣቷ ብቻ በጣም ይደሰታል። እሱም በብስክሌቷ አሳፍሮ በኬክ ወደምትታወቀው አዲስ ከተማ ይወስዳታል። ሱቁ ተዘግቶ ቢሆንም የጎዳና ላይ ምግብ ገዝቶላት አብረው ርችት ይመለከታሉ። በመመለሻ መንገድ ላይ እያሉ የሁለተኛ ደረጃ ትምህርት ቤት እያሉ ይነግራት የነበሩትን መጥፎ ቃላቶች በቀልድ መልክ ስትነግረው ሁለቱም ይስቃሉ። ከዚያም እሱ ብቻዋን የምታየው ተጨማሪ ርችት ወዳዘጋጀበት የባህር ዳርቻ ይወስዳታል። አብረው የፀሐይ መውጣትን እየተመለከቱ ሳለ ኤንዞ ወደ እሷ ጠጋ ብሎ ይስማታል። በማግስቱ ጠዋት የፍቅር ጓደኛውን ለመውሰድ ወደ መኝታ ክፍሏ ይመጣና እንደሚወዳት ይነግራታል። ኖቫ ትንሽ ብታመነታም ነገር ግን እንደገና ሲስማት በዚህ ጊዜ እሷን መልሳ ትስመዋለች። በመጨረሻም የፍቅር ጓደኛሞች እንደሆኑ እንረዳለን። ነገር ግን ሁለቱም በአሜሪካ በሚገኝ ታዋቂ ዩኒቨርሲቲ የሙዚቃ ትምህርት መማር ስለሚፈልጉ ስለወደፊቱ ጊዜ ማሰብ ሲጀምሩ
ደስታቸው የአጭር ጊዜ ይሆናል። ለመግቢያ ፈተናው ጠንክረው ያጠናሉ። ነገር ግን ኤንዞ ሲያልፍ ኖቫ ግን ትወድቃለች። ኤንዞ ወዲያውኑ ያለ እሷ እንደማይሄድ ይናገራል። ነገር ግን ኖቫ የግድ መሄድ እንዳለበት ታሳምነዋለች። ጠንክራ አጥንታ በሚቀጥለው ዓመት እንደምትቀላቀለው ቃል ትገባለች። ኤንዞ በከፍተኛ ሐዘን ተስማምቶ ከመሄዱ በፊት ባሉት ቀናት ውስጥ ጥንዶች ለዘላለም አብረው ለመቆየት የሚያደርጓቸውን 10 ነገሮች የተባለውን ዝርዝር አብረው ለማጠናቀቅ ይሞክራሉ። አብረው ጀንበር ስትጠልቅ ይመለከታሉ። አስፈሪ ፊልምም ያያሉ። እንዲሁም እሱ አንድ ቀን በጣቷ ላይ ቀለበት እንደሚያጠልቅላት ቃል ይገባላታል። የመሄጃው ቀን ልብ የሚሰብር ሲሆን ሁሉም ጓደኞቻቸው ሊሰናበቷቸው ወደ አየር ማረፊያ ይመጣሉ። ኖቫ ጠንካራ ለመሆን ብትሞክርም እሱ ጥሏት ሲሄድ በእንባ ትሞላለች። እሱም ወደ ኋላ ዞሮ እወድሻለሁ ብሎ ይጮሃል። በየቀኑ በቪዲዮ ጥሪ እያወሩ የርቀት የፍቅር ግንኙነታቸውን ይቀጥላሉ። ነገር ግን ኖቫ ፈተናውን ለሁለተኛ ጊዜ ከዚያም ለሶስተኛ ጊዜ ስትወድቅ ተስፋዋ መሟጠጥ ይጀምራል። ሁኔታውን ይበልጥ ለማባባስ የአባቷ ሱቅ ስለሚዘጋ ቤተሰቦቿ ለገንዘብ ችግር ይጋለጣሉ። ኖቫ እንደወደቀች ስለተሰማትና ሸክም መሆን ስላልፈለገች በጣም ከባድ ውሳኔ ትወስናለች። ለኤንዞ ደውላ ምንም አይነት ማብራሪያ ሳትሰጠው ግንኙነታቸውን ስታቋርጥ ኤንዞ በጣም ደንግጦ ልቡ ሲሰበር እንረዳለን። ኖቫ በከፍተኛ ድብርት ውስጥ ትሆናለች። በመጨረሻም የሰጣትን ቀለበት ያለበት ሐብል ታጠፋዋለች። ከጥቂት ሳምንታት በኋላ በምረቃቸው ቀን በድንገት ኤንዞ ብቅ ይላል። ኖቫን አግኝቷት ከሳማት በኋላ ግንኙነታችንን ማቋረጥ አልፈልግም ይላታል። በመቀጠልም ከአባቷ ጋር በስልክ ሲያወራ ትሰማና በመጨረሻም ብቻውን ሲጋፈጣቸው የነበሩትን ችግሮች በሙሉ ትረዳለች። ከሷ ጋር ለመሆን በቻይና እንደሚቆይ ይነግራታል። ነገር ግን ኖቫ ከጓደኛው እንደምትሰማው ከሆነ ወዲያውኑ ወደ አሜሪካ ካልተመለሰ መመረቅ እንደማይችል ታውቃለች። ለሷ ብሎ የራሱን የወደፊት ሕይወት እንዲያበላሽ መፍቀድ እንደማትችል በማወቅ ከብዙ ለቅሶና ጭቅጭቅ በኋላ ተመልሶ እንዲሄድ ታሳምነዋለች። እንደተመረቀ ወዲያውኑ እንደሚመለስ ቃል ይገባላታል። 2 ዓመታት ያልፋሉ። ኖቫም በአንድ የሙዚቃ ኩባንያ ውስጥ ትሰራለች። ነገር ግን ኤንዞ አንዴም እንኳን አልደወለላትም። ለስራ ጉዞ ወደ አሜሪካ ብትሄድም አይገናኙም። በአጋጣሚ ግን ሁለቱም በተመሳሳይ ቀን ወደ ቻይና ይመለሳሉ። አየር ማረፊያ ውስጥ ምንም ሳያስተውሉ ተላልፈው ይሄዳሉ። አንድ ቀን ኖቫ ሰርግ ላይ ተገኝታ ሁጎን እየጠበቀች ሳለ አንድ መኪና መጥቶ ይቆማል። ኤንዞም ከመኪናው ሲወርድ ከብዙ ዓመታት በኋላ ለጊዜው ሲተያዩ መገናኘታቸው በጣም የሚያስገርም ነበር። ኖቫና ኤንዞ ለድርጅቶቻቸው በአንድ ፕሮጀክት ላይ አብረው ለመስራት ይገደዳሉ። የድሮ የፍቅር ስሜት አሁንም ቢኖርም ሁለቱም ግን በጣም ያመነታሉ። አንድ ቀን አመሻሽ ላይ አሳንሰር ውስጥ አብረው ተዘግቶባቸው ከቆዩ በኋላ እግሯን ስለታመመች ተሸክሞ ወደ ቤት ይወስዳታል። የመኖሪያ ቤቱ ዕቃ በጣም ተዝረክርኮ ስታይ ያለሷ ብቸኝነት እንደተሰማው ትረዳለች። በፕሮጀክታቸው ላይ እስከ ምሽት ድረስ አብረው ሲሰሩ እንቅልፍ ይወስዳታል። እሱም በቀጥታ ተሸክሞ አልጋው ላይ ያስተኛታል። በማግስቱ ጠዋት ኖቫ ኤንዞ በጣም መታመሙን ስታውቅ በፍጥነት ወደ ሆስፒታል ትወስደዋለች። ከእንቅልፉ ሲነቃ ምን ያህል እንደናፈቀችው ይነግራታል። ሁለቱም ስህተታቸውን አምነው አሁንም እርስ በርስ እንደሚዋደዱ በመግለጽ ለዘለቄታው አብረው ለመሆን ይወስናሉ። ከጥቂት ቀናት በኋላ ሁሉም የድሮ ጓደኛሞች ትምህርት ቤታቸው ተገኝተው ከ10 ዓመት በፊት የቀበሩትን መያዣ ይቆፍሩታል። ውስጡም በልጅነት ጊዜያቸው ህልማቸውን የሚያወሩበት ቪዲዮ ነበር። ያንን የድሮ ትዝታ እያዩ ኤንዞ በድንገት በአንድ ጉልበቱ ይንበረከካል። በሁሉም ጓደኞቻቸው ፊት ከብዙ ዓመታት በፊት የገባላትን ቃል ይፈጽማል። ኖቫን እንድታገባው ሲጠይቃት እሷም በደስታ እሺ ትለዋለች። በዚህ ጊዜ ሁሉም ሰው በደስታ ሲጮህ በመጨረሻም አብረው ሆነው አዲሱን ህይወታቸውን ለመጀመር ዝግጁ ሆነው እናይና ፊልሙ ይጠናቀቃል።